ታዋቂ ሶሪያዊት አሰሪዋን ገላለች የተባለችው ኡጋንዳዊት በሞት ልትቀጣ መሆኑ ተነግሯል። ሙሉ መረጃው ላካፍላችሁ። ቪኪ አጆክ የተባለችው ኡጋንዳዊት በሶሪያ ውስጥ ታዋቂ በሆነ የቴሌቪዥን ድራማ ላይ በመተወን የሚታወቁትን የ87 ዓመቷን አሰሪዋን ሁዳ ሻራዊን በመግደል ነው ሞት የተፈረደባት። አጆኪ ባለፈው ጥር ወር ውስጥ በሀገሪቱ ዋና ከተማ ውስጥ በሚገኘው የአሰሪዋ ቤት ውስጥ ከቀጣሪዋ ጋር አለመግባባት ከተፈጠረ በኋላ በጠንካራ ቁስ መታቸው ለህልፈት እንደበቁ ተዘግቧል። ከድርጊቱ በኋላ ማምለጥ ችላ የነበረ ቢሆንም ኋላ ላይ በቁጥጥር ስር እንደዋለች ነው የተነገረው። አጆኪ በሶሪያ መገናኛ ብዙሃን ላይ ቀርባ አሰሪዋ ለረጅም ጊዜ ጥቃት ፈጽሞባት እንደነበር እንዲሁም ደሞዝም እንደማይከፈላት በመግለጽ ለክስተቱ ምክንያት ናቸው ያለቻቸውን ነገሮች ተናግራ ነበር። በዚህ ሳምንት ማብቂያ ላይ የሞት ቅጣት ሊፈጸም እንደሆነ መነገሩን ተከትሎ ለኡጋንዳ ስደተኛ ሰራተኞች መብት የሚከራከረው ቡድን የሀገሪቱ ባለስልጣናት ህይወቷን እንዲያተርፉ ግፊት እያደረገ ይገኛል። ቡድኑ ሰራተኛዋ ወንጀሉን የፈጸመችው በአስገዳጅ ሁኔታ ውስጥ ሆና ሊሆን ይችላል የሚለውን ጨምሮ ህጋዊ ሁኔታው ከእንደገና እንዲመረመር እየጠየቀ ይገኛል። ምንም እንኳን በኡጋንዳና በሶሪያ መካከል ሰራተኞችን በተመለከተ የሁለትዮሽ ስምምነት ባይኖርም መንግስት ዜጋው ምህረት ወይም ሌላ የህግ አማራጭ እንድታገኝ በሁሉም የዲፕሎማሲ አማራጮች ጥረት እንዲያደርግ ተጠይቋል። ነገር ግን እስካሁን የኡጋንዳ ባለስልጣናት በጉዳዩ ላይ ምንም አይነት አስተያየት አልሰጡም። የሞት ፍርዱም በዚህ ሳምንት ተፈጻሚ እንደሚሆን የተነገረው። ዘገባው የቢቢሲ ነው።